ሰላም ለእናንተ ይሁን። የተወደዳችሁ ኢትዮጵያውያን ብሔር ብሔረሰቦች፣ ኤርትራውያን፣ በምስራቅ አፍሪካ ያላችሁ፣ በመላው ዓለም ያላችሁ ወገኖቼ የእግዚአብሔር የአብ የወልድ የመንፈስ ቅዱስ አንድነት የክርስቶስ ኢየሱስ ፍቅር ከሰው ልጆች ጋር ይሁን። እንግዲህ ተወዳጆች በቲክታክ ላይ የቀደሙ ከእግዚአብሔር የተቀበልኳቸውን መልእክቶች ሁለት ክፍል አስተላልፍ ያለው ዛሬ ደግሞ ሶስተኛውን ክፍል ነው። ይህን ሁለት ክፍል ሳስተላልፍም ሆነ ዛሬ የምታዩ ከአለባበሴ ቢሆን ከንግግሬ ከቃላት አጠቃቀሜ የተረዳችሁን እግዚአብሔር ይባርካችሁ፣ መረዳታችሁ ይጨምር። ያልተረዳችሁን እናንተንም ወደ መረዳት እግዚአብሔር ያሳድጋችሁ። ካረኩት ባርኔጣ ጀምሮ አረንጓዴ፣ ቢጫ፣ ቀይ የኢትዮጵያን ባንዲራ፣ የኢትዮጵያን አንድነት፣ የኢትዮጵያን ሰላም፣ የኢትዮጵያን ብልጽግና፣ የኢትዮጵያን መንፈሳዊ ጉብኝት በመናፈቅ እንደ አንድ ኢትዮጵያዊና እንደ አንድ በዓላማ በዚህ ምድር ላይ እንደተፈጠረ ሰው የእናንተው የሆንኩኝ ብዙ ጊዜ አንተ ነህ አንተ አይደለህም ስለሚባል የዓለም የሳቅ ንጉሥ፣ የአፍሪካ የደግነትና የመልካም ስነ ምግባር አምባሳደር ማስተር በላቸው ነኝ። የጌታ የኢየሱስ ክርስቶስ ጸጋና ሰላም ፍቅር ከሁላችን ጋር ይሁን። እንግዲህ በሕማማት ወቅት ምናልባት በንግግሬ እስካሁን ያስቀየምኳችሁ ብትኖሩ ሰው ነኝና ልሳሳት እችላለሁኝ። በመጀመሪያ የበደልኳችሁ ካላችሁ ይቅር እንድትሉኝ፣ የበደላችሁኝን፣ የገፋችሁኝ፣ ያዋረዳችሁኝ፣ ያልተቀበላችሁኝ፣ በሞቴ ያላችሁም ሞቷል ያላችሁም ብትኖሩ እግዚአብሔር ምሕረትን ያርግላችሁ። እናንተ ሳትሆኑ ባለጋራ ለእኔ ዲያብሎስ ነው፣ ለሰው ልጆችም ባለጋራ ዲያብሎስ ነው። ነገሬን ላሳጥርና በእነዚህ ባስተላለፍኳቸው መልእክቶች የዛሬ 22 ዓመት በፊት ልክ ነው የደቡብ ባህል ክህነት ቴክኒክ ክፍል ነበርኩኝ። በብሔራዊ ቲያትርም ተሸላሚ ነበርኩኝ። በዳምቹታ በሚለው ዘፈን አቶ ተስፋዬ ፊቻላ የባህል ሚኒስቴር ምክትል ሚኒስትር ዴኤታ ናቸው። ባልሳሳት ተሸላሚ ነበርኩ። ከ45 ብሔረሰብ ማለት ነው። በ7 ቋንቋ ዘፈን ነበር። ልክ ነው የዚህ ዓለም ዘፋኝ መንግስተ ሰማያት አይገባም ይላል። እውነት ነው። ገላትያ ምዕራፍ 5 ላይ የሥጋ ሥራ የተገለጠ ነው። ዝሙት፣ መናፍቅነት፣ ክርክር፣ አድመኝነት፣ ጥል፣ ስካር፣ ዘፋኝነት፣ ይህን የመሳሰለ ክፉ ነገርን የሚያደርግ ውሸታ፣ ሸንጋይ፣ ወንድሙን የሚጠላ ነፍሰ ገዳይ ነው፣ መንግስተ ሰማያት አይገባም ይላል። እንግዲህ በእውነት ጌታን ከመቀበሌ በፊት በዘፈኑ ዓለም አሳልፍ ያለው፣ በጥፋት ዓለም አሳልፍ ያለው፣ ከኃጢአተኞች ዋና ነበርኩ። እንዲያውም የኢህአዴግን መንግስት ና ትደግፋለህ፣ ና ታግዛለህ፣ የብሔር ብሔረሰብን ባህል ታሳድጋለህ ተብዬ ከቦረና መጥቼ እዛው በጦር ሜዳ በቀረሁኝ ነው ያልኩኝ። ምን አለ እዛው አየር ወለድ ውስጥ ሞቼ በቀረው ያሰኘኝ የ77ቱ ድርቅ ነው። ቦረና ውስጥ የሚላስ የሚቀመስ ጠፍቶ፣ ግን ከዛ በኋላ ሌላ ትረብል የመጣው ይህንን የብሔር ብሔረሰብን ባህል አንድነት ለማሳደግ ቴሌቶን 90 ላይ እረፍት አልነበረም። እናቴ ሙታ ሪሊ ከትሬኒንግ ውስጥ ነው ተጠርቼ የሄድኩት። ዘፈን ሰርቻለሁ።
የአላባን፣ የከምባታን፣ የጠምባሮን ባህል እውነት ለመናገር ቱባ ባህሉን አጥንቼ ሰርቻለሁ። የ45 ብሔረሰብ ደግሞ ከገለብ ጀምሮ ቱባ ባህሉ መሰረት እንዲይዝ በማድረግ ከኔ ጋር የነበሩ በአፍሪካ በውዝዋዜ አንደኛ የነበረው መልአኩ በቱሪዝም በዓል ላይ ተናግሬያለሁኝ። ጠንቋይ ካዳሚ ሆኖ ነው የሞተው። እኔም ከጠንቋይ ጋር አሳልፌያለሁ። ከእንደዛ አይነት ነገር ውስጥ ወጥተን የህገ መንግስቱ ረቂቅ ጊዜ ከነበሩ ሰዎች ክቡር ጠቅላይ ሚኒስትር መለስ ዜናዊ በህይወት ባይኖሩ የጓድኑ አቶ አህመድ ይኖራሉ በህይወት ብዬ ገምታለሁ። ፕሮፌሰር ተከተል ፎርሲዶ የግብርና ሚኒስትር የነበሩት ነበሩ። አቶ ገብረዋህድ በህይወት ይኖሩ አላስታውስም። ሌሎች ሚኒስትሮች በዛን ጊዜ የነበሩ አሉ። ግን እነዚህ በቅርበት ሆኖ ክቡር ጠቅላይ ሚኒስትሩን በቅርበት ሆኖ ያማክሩ የነበሩ የባህል ቡድኑን የህገ መንግስቱ ረቂቅ ጊዜ ናቹራሊ ዩ አር ጊፍትድ ይህንን የመላው ኢትዮጵያን ኃላፊነት ሰጥተውን ከሀገር ፍቅር ሙዚክ ኮምፖዘር አንድ ሰው ይሰጠኝ ቴክኒክ ክፍል ብዬ ተፈቅዶልኝ 3 ቀን ሳልተኛ በጫት ያን አንቀጽ 37 38 አወዛጋቢ የነበረ ጊዜ ሽጉጥ በር ላይ አስቀምጠን ጫት እየያዝን እየገባን ቀንና ሌሊት ሰርተን ነው። ልክ ነው። በዛ ወቅት ብዙ ለህዝብ የለፋሁት ነገር አለ። ያ ገንዘብ ሳይከፈለኝ ስቀር በኃይለ ሥላሴም ዘመን ሆኖ የማያውቅ፣ በደርግ ዘመን ሆኖ የማያውቅ፣ በኢህአዴግ ዘመን በደል ደርሶብን ያውቃል። በጣም ተማርሬ የዞኑን ፕሬዝዳንት ገድዬ መሞት አለብኝ ብዙ ለምኜ ካለቀስኩ በኋላ ነው። ወንድነት በእናንተ ፊት አስቁሞ አስለቀሰኝ። ህዝቤን ስወድ፣ ሀገሬን ስወድ። የሲዳሞ ክፍለ ሀገር የስፖርት ኮሚሽን ኮሚሽነር ናቸው። በባህልና ቱሪዝም ትመደባለህ ተብዬ ነበር። እንዳትመደብ፣ ዛሬ ይሾሙሃል፣ ነገ ይሽሩሃል። ያንተ አስተሳሰብ፣ ያንተ ፈጠራ እዚህ ቦታ ላይ ሊበላሽ ይችላል፣ ወደ አዲስ አበባ ግባ ብሎ የመከሩኝ እንደ ነቢይ። የዛን ጊዜ የገዛ ወንድሜን ነው ላጠፋ የነበረው ቤቱ የምወደውን አቶ ወሌቦን። ይሄ ከአጋንንት ነው። እግዚአብሔር አምላክ ጣልቃ ገብቶ በመጀመሪያ መልእክቴ አስተላልፍ ያለው እግዚአብሔር አምላክ ጣልቃ ገብቶ ከዚህ ማህደር ውስጥ ሽጉጡና ሌላ ልብስ ዕቃ ተይዞ እንዲኬድ አድርጎ ይሄ ሲቀር ወዲያው ሪፖርት ሳረግ እንደዚህ ነው ያሉት ብዙ ሰዎች። ከየት ታጥቆ ነው የመጣው? ከቦረና ነው የታጠቁት። ቦረናና ጀነራል ሀየሎም ሊዋጉ በነበረ ጊዜ በአንዲት እህታችን መሞት ምክንያት የጦር ካምፑን አስጥዬ ለመንግስት ያስረከብኩበት ሽጉጥ ነው። ከሶሎሎ ኩብለላ በኋላ አገር ጥለን ኮብልለን ነበር ኢህአዴግ ሲገባ። በሚመጣው መንግስት ችግር አለብህ ወይ? የለብኝም፣ እኔ ከደርግ መንግስት ጋር ነው። ልክ ነው። በደርግ መንግስት በአየር ወለድ ገሎ ነው የወጣው ብለው የከሰሱ ነበሩ። ይሰቀል ተብዬ እስር ቤት 10 ቀን ከታሰርኩ በኋላ ሰው ገሏል የተባልኩት የገዛ ዘመዴ አርሲ ተይዞ ነው የመጣው። ያንን ጉሚጋዮ ወይንም ቦረና የተሰበሰበበት የስብሰባ ፎቶዎች አሉ። እኔ የትግራይን ልጅ ያሳደግኩ ሰው ነኝ። ብዙ ወላጅ አልባዎችን አሳድጋለሁ። አሁን ዶክተር አለ ልጄ። በዛን ጊዜ ግን እግዚአብሔር እንደዚህ ጣልቃ ገብቶ የኔንም ህይወት አስመልጦ፣ ለምንድን ነው? በኤችአይቪ ተስፋ ቆርጬ ስለነበረ ነው። በዚህ አጋጣሚ የወንድሜ ቤተሰቦች ይህንን ታሪክ በማውጣቴ እንደ ወንጀለኛ እንዳትፈርጁ። በዛን ጊዜ ራሴን መግዛት ስላልቻልኩ ነው።
እኔ የመንግስት ባለስልጣንም ሆነ ወንድሜ ቢበድለኝ ለመግደል መነሳት የለብኝም። ልክ ነው። አየር ወለድ ውስጥም እጅግ አስቸጋሪ እንደነበርኩ ጀነራል ውበቱ ሳይሞቱ ለአዛዤ ነግሬያለሁ። ለምንድን ነው የወጣው? ቲማቲም አልጠጣም ብዬ ካድሬው የሚያባብለኝ ነገር አልሆን ብሎ ስለተዋሸው። በእርግጥ ስህተቶችን በውይይት መፍታት ሲገባ እንደዛ መሆኔ ዛሬ ትውልድ እንዲማር እንጂ ይሄ ፍቃድ ያለው ሆ ብሎ ተነስቶ ፍቃድ የሌለው መሳሪያ ነው ምን ሊያደርግ ታጥቆ ወደኛ መጣ ብሎ ሁሉ የዛኔ ግምገማ ላይ ያደረሳለ። ልክ ነው። በቀን 2 ፓኬጅ ሲጋራ አይበቃኝም ነበር። ግምገማ ላይ በጣም ዊንስቴን ነው የሚያጨሰው፣ እግሩን አጣምሮ ነው የሚቀመጠው፣ እኛን ይንቃል ነበር የሚባለው። እኔ ማንንም አልንቅም። በዛን ጊዜ እንግዲህ የነበረ ግምገማ ግን ወገኖቼን እወዳችኋለሁ። እኔ ከሁሉም ብሔረሰብ ነው የተወለድኩበትን ከምባታን፣ ሀዲያን፣ ሲዳማን፣ ስልጤን፣ ቦረናን፣ አርሲን ሰፈራችን ጋሌ አምባ ነው የሚባለው። ከምባታ 166 ያህል ጥቃቅን ጎሳዎች ከየቦታው ጎዳንቴ ብሎ ወይንም ተጎዳኝቶ መጥቶ አንድ የሆነበት ነው። የፍቅር ተራራ ነው። የአንድነት ተራራ ነው። የሁሉ መጠለያ ነው። ለምን ከየቦታው ከሰሜን መጡ? እውነት ነው፣ ከሰሜን ጭምር መጥተው ነው። ታዲያ በዛ አንበርቾ ተራራ ላይ የነበረው ትንቢታዊ መልእክትን በተመለከተ እኔ ሳላውቅ እግዚአብሔር የሰራውን ዛሬ እዚህ በመድረሱ እጅግ ደስ እያለኝ፣ በዚህ አጋጣሚ ይሄን መልእክት የሰማችሁ ይሄ ሰው ነፍሰ ገዳይ ነው ብላችሁ አትፈርጁ። እግዚአብሔር አይፈርጅም። ነፍሰ ገዳዩን ነው ይዞ የመለሰኝና ዛሬ ግን ለመገዳደል በምላስም ሆነ በመሳሪያ ታጥቀናል ብላችሁ በማንም ላይ ግፍ አታርጉ። ስልጣን ይዘናል ብላችሁ በማንም ላይ ግፍ አታርጉ። የፖለቲካ ፓርቲ አለን ህዝብ ደግፎናል ብላችሁ በማንም ላይ አመፃን አታድርጉ። እግዚአብሔርን መፍራት የመጀመሪያ ይሁንልን። ይሄ የመጀመሪያው መልእክቴ አካል ነው። ሁለተኛው ባስተላለፍኩት መልእክት ላይ ስለ ክቡር ጠቅላይ ሚኒስትር መለስ ዜናዊ እዚህ ላይ ስላልተሳካልኝ ቦምብ ላፈንዳ ብዬ ነው የተነሳሁት። ይሄ ሁሉ ምሬት፣ ይሄ ሁሉ ተስፋ መቁረጥ፣ ይሄ ሁሉ ክፋት እግዚአብሔር አምላክ ጣልቃ ገብቶ ያንን አስቴቶ መልሶ መልእክተኛ ነው ያደረገኝ። ሁለቱም ሞተዋል። አሁን በሞቱ ሰዎች ላይ ለመዘባበት አይደለም፣ ከዛ እንድንማር ነው። እግዚአብሔር ሲናገር ሰው ለምን አይመለስም? ሰው ለምን በስልጣን ይመካል? በገንዘብ ይመካል? በመሳሪያ ይመካል? የሚመካ በእግዚአብሔር ይመካ ነው የሚለው። ስለዚህ ዛሬ የጠቅላይ ሚኒስትር መለስ ዜናዊ ቤተሰብም ሆነ የትግራይ ህዝብ በጣም የምወደው ህዝብ ነው። ጦርነት ለኛ አይበጀንም። ትናንትና የቀደመ ታጋዮች እኔ ቤት አልነበረም እንደ 147 ካይሮ መናፈሻ መሳሪያ እንኳ ሌላ ጋር ለማስቀመጥ ሰው የማታምኑ እኔ ጋር ታስቀምጡ አልነበረም? ደግሞ መሳሪያ በሱ ቤት ነው ያለው የጦር መሳሪያ ተብሎ የተፈተሽኩበት ጊዜ የለም? ከያቬሎ አንድ ብርጌድ እንዴት ነበረ ንቅናቄው? ቤቴ የተቃጠለበት ጊዜ እንዴት ነበር? የጦርነቱ ጊዜ እንዴት ነበር? 60 ሰው በአንድ ጊዜ ሰፈራችን ላይ የሞተ ጊዜ የጦር ምሽግ አልነበረኝ? አካባቢ ላይ ምን አይነት ሰው ነበር? የቦረና ህዝብ ያውቃል። ታዲያ የትግራይ ህዝብን በተመለከተ የታሰረውን ሳስፈታ አልነበረም? የዛን ጊዜ አስታራቂ አልነበርኩም? ሰላምና መረጋጋት ልክ ነው። በኋላ ሰዎች የትግል መስመራቸውን ትተው ራስ ወዳድና ኮንትሮባንዲስት ሆነው በአመፃ የትግሉን መስመር እግዚአብሔር የሚለውን ከላይ ሳይሆን ከታች በተለይ ችግሮች እየበዙ ሲመጡ እኔን ደግሞ እግዚአብሔር ወደ ራሱ አስጠግቶ በጊዜው ለዚህ ለኢህአዴግ መንግስት 3ኛ ዙር ላይ እግዚአብሔር ምን ብሎ እንደተናገረ ከዛ ተምረን ዛሬ ወደ ጦርነት እንዳንገባ ለማለት ነው ዋናው ዓላማዬ። የትግራይ ህዝብ ጥላቻ የለኝም። የጠቅላይ ሚኒስትር የቀድሞ ጠቅላይ ሚኒስትር ዶክተር ማናቸው መለስ ዜናዊ ጥላቻ የለኝም። የለቅሶ ጊዜ እንዴት ነበር ያለቀስኩኝ? የቀድሞ
ቀዳማዊት እመቤት የአዜብ ያጎት ልጅ ከኔ ጋር ስትጸልይ የነበርሽው በጠቅላይ ሚኒስትሩ ለቅሶ ላይ ተቃቅፈን የተለቃቀስ ነው። መጀመሪያ ብናገር አዜብ አሳስሬ ነው ካናዳ መከትሽ፣ እዛው ሲጄ ነው መወረውርሽ፣ ከነዚህ ጴንጤዎች ተለይ አልተባልሽም። መጀመሪያ ግን እንደ መልእክተኛ ተቀብላችሁ ቦሌ ላይ ድግስ አልቀረጽኩም እንጂ የተለያየ ቦታ ላይ መልእክት ሳስተላልፍ አልነበረም። በኋላ ተመልሶ ነገሮች መልካቸውን እየለወጡ እግዚአብሔርን ባለመስማት አመፃ እየሆነ ለውድቀት ተዳርገናል። አሞኝስ በነበረ ጊዜ በተኛሁበት ለትግራይ ሕዝብ ሳለቅስ አልነበረም? ለዶክተር ደብረጽዮንና ለአቶ ጌታቸው ረዳ እንዲሁም በጣም ለማከብረው ለሚወደው ዶክተር ቴዎድሮስ መልእክት አላኩኝም? አልሰማ አላችሁ፣ የጦር ጀነራሎቹም ጭምር። ብስለት ማለት ማህበራዊ ችግሮችን በውይይት መፍታት እንጂ ስንት ወንድሞቻችን አለቁ። ከእኔም ቤት ወንድሜ አበራ እኮ ሰሜን ነው የሞተው። በዚህ አጋጣሚ ኤርትራውያኖች ስሙ፣ እግዚአብሔር ኢትዮጵያን ይናገራል፣ ኤርትራን ይናገራል። ጦርነት አይበጅም ይላል። ትናንት መለስ ዜናዊ አልሰማ ብሎ ነው። አሁንም የተከበሩ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ እባክዎትን ፍቅር ይሻለናል፣ አንድነት ይሻለናል። የኤርትራና የኢትዮጵያ ሕዝብ አንድ ሲሆን ካየሁት ቆይቷል። አሁንም በቅርቡ እግዚአብሔር አምላክ መርፌ ክር ገብቶበት ስፌት እንደሚሰፋ ኤርትራና ኢትዮጵያ አንድ ላይ ሲሰፉ አንድ ሲሆኑ አይቻለሁ። አይቀርም። ይሄ ሕዝብን አናስፈጅ፣ ኢኮኖሚ አይውደም፣ ዘመናችንን አናበላሽ። ዘመናችንን በከንቱ በጦርነት በጥፋት በክርክር በጥል አናበላሽ። ሰሜኑ በድንጋይ ተሸላልሞ ቱሪስት ከመላው ዓለም መጥቶ ሲጎበኝ ሰላም ሲሆን አይቻለሁ። ወደዚህ ከፍታ አንመጣም። ነዳጅ ከሰሜን ሲወጣ አይቻለሁ። ወርቅ ከሰሜን ሲወጣ አይቻለሁ። የሚገርም በዚህ በሸክላ ድንቅ ድንቅ ቤቶች የተሰሩትን ነጮች መጥተው መጽሐፍ ቅዱስ ላይ እስራኤልን በድንጋዮቿ ትሸላለማለች ተብሎ እንደጻፈው ሰሜን በድንጋይ ይሸላለማል። እውነት ለመናገር እግዚአብሔር አምላክ ኤርትራ ላይ መጽሐፍ ቅዱስ ተከፍቶ የወንጌል ሪቫይቫል ከዛ ይነሳል ከሰሜን ብሏል። እግዚአብሔር የተናገረውን አያደርግም። እንመለስ ለማለት ነው። ለአብነት ያህል እግዚአብሔር አምላክ የምድራችሁን ፍሬ እንድትበሉ ያርጋችሁ። ድካም ላይ እንግዲህ ይሄ የምድር ፍሬ ነው፣ የምድር ፍሬ ነው። አንድ ፎቶ አለኝ ከቀደሙ አባታችን የክብር ዶክተር ቄስ በሊና የምድሪቱን ፍሬ ባርከው ነው የተለዩኝ። ምድሪቱን ባርከው እግዚአብሔር በሚቀጥለው ዘመን ደግሞ የሚናገረውን ተነጋግረን ተማምነን፣ ስለዚህ እግዚአብሔር የምድሪቱን ፍሬ ያብላችሁ። አመሰግናለሁኝ። በዚህ አጋጣሚ ዶክተር አሹ አንተ ያመጣኸው የልጄ ሙዝ ነው እንደዚህ ደስ ብሎ የምበላውና ልጠይቀኝ መጥቶ ነበረ። እግዚአብሔር ምድሪቱን የአባቶችን ልብ ወደ ልጆች፣ የልጆችን ልብ ወደ አባቶች ይመልስ። በጌታ በኢየሱስ ስም የተባረከ ይሁን። ብጫ ምንድን ነው? ብጫ የሰላም የፍቅር ምልክት ነው። የሳቅ ምልክት ነው። ምክንያቱም ባለቤቴም ስጠይቀኝ ነበር። እውነት ለመናገር ክቡር ጠቅላይ ሚኒስትር ዶክተር አብይ ቀይ የነበረውን የቤተ መንግስት ምንጣፍ ብጫ ሲያደርጉ አደይ አበባን በተመለከተ በአዲስ ዓመት ላይ ሁሉ ጊዜ መልካም አዲስ ዓመት ብለን በብጫ ስናደርግ ኢትዮጵያውያን አደይ አበባ የተለየ ምልክታችን ነው። ኢትዮጵያዊነታችን፣ መልካም ባህላችንን መያዝ አለብን። ጎጂና ጣዖት የሆነ እግዚአብሔርን የሚያስቀይም ባህል ግን መቀጠል የለበትም። ምክንያቱም መጽሐፍ ቅዱስ እንደነበራችሁበት የግብፅን ባህል ይዛችሁ እንዳትሄዱ፣ ከግብፅ ስትወጡ ማለቱ እንደምትገቡትም ከነዓናውያን ባህል እንዳትሆኑ፣ ባህላችሁና ስርዓታችሁ እንደ ቃሌ
እግዚአብሔር የራሱ የሆነ ባህልና ስርዓት ያለው አምላክ ነው። የስርዓት አምላክ ነው። ከጣዖት ጋር አይስማማም። እንግዲህ ሶስተኛ ክፍል ላይ ያለው በ1998 ላይ ካሉት መልእክቶች አሁን እውነት ለመናገር አጀንዳዎቼ ውስጥ ያሉ ኮንክሪት የሆኑ ነገሮችን በመጽሐፍ መልክ ለሚቀጥለው ትውልድ የሚተላለፍ ለአብያተ ክርስቲያናት የሚተላለፍ ዘርዝሬ አልጨርሰው። Yes, I'm an outstanding public speaker around the world. ልክ ነው። በጣም ይናገራል ይባላል። ንግግር አፌ ተዘግቶ አልነበረም እንዴ? በንግግር ላላደክማችሁ በ19 እንደተረዳችሁኝ ተስፋ አደርጋለሁ። ለትግራይ ህዝብ ትልቅ ፍቅር አለኝ። ለሰሜኑ ህዝብ ትልቅ ፍቅር አለኝ። ለኤርትራ ህዝብ ከአልጋ ወርዶ በውጭ ሀገር ላይ ላስተኛኝና ትልቅ ፍቅር ላለው ለኤርትራ ህዝብ አሁንም ፍቅር አለኝ። ግን በጦርነት ለሚጎዳውና በድህነት ለሚማቀቀው ህዝብ ደግሞ እንባዬን እናንተ እያያችሁ ሳይሆን በመሰዊያዬ ላይ ወደ አምላኬ እያፈሰስኩ ያለው ሰው ነኝ። እንደምስቀው ዝም ብዬ እየሳቁ ምኖር ሰው አይደለም። በቅርበት በጸሎት የሚያውቁኝ ያውቃሉ። ስለዚህ እውነት ለመናገር እነዚህ መልእክቶችን በተመለከተ እንግዶችን ተቀበሉ፣ እንግዳ ነገር አትቀበሉ የሚለውን በህይወት ስላሉ እጅግ አከብራቸዋለሁ። የቀድሞ የባህልና የማስታወቂያ ሚኒስተር የነበሩት በጦር እንግዲህ ያላቸውን ሌላውን ነው ማቀውና አቶ በረከት ስምዖንን የመጀመሪያው ታጋይ እውነት ለመናገር የትምህርት ሚኒስተር የነበሩት ክብርት ገነት ዘውዴ ለትምህርት ሚኒስቴርም ለጠቅላይ ሚኒስትር ቢሮም መልእክቶችን ይዤ በሚሄድበት ጊዜ እንደውም የኢንጂነር ጌታውን ባለቤት ነው ቢሮ ውስጥ ነው መጀመሪያ መልእክቶችን ያጻፍኩት። እንደዚህ የመንግስት ምስጢራዊ መልእክትን በተመለከተ ሜዳ ላይ ዝም ብዬ ማንም ጋር ማጻፍ ስለሌለብኝ ሁለት ኢንጂነሮች ስላሉ እንግዲህ ኢንጂነር ጌታውንም በተመለከተ በሳቅና በውፍረቱ ታውቁታላችሁ። የውሃ ኢንጂነር ነው፣ የቀለም ኢንጂነሩን አይደለም፣ የውሃውን ኢንጂነር ነው እያልኩ ያለሁትና ስቴዲየም ባለ ቢሮ ነበር ያጻፍኩኝ። አሁን ያልሞተ በህይወት ያለ የጂኤምኤም ማናጀር ፓስተር መሳይ አለማየሁ፣ ፓስተር ስላልነው እኛ ፓስተር እንለዋለን፣ አብሮኝ ፈረቀሳ ድረስ በወንጌል ዋጋ የከፈለ ወንድሜ ዛሬም ከጎኔ የቆመው አንዳንድ መልእክቶችን ይዤ ሲሄድ አብሮኝ እየሄደ መልእክት ያደርስ ነበረ። የዛን ጊዜ መልእክቶቹን እንግዶችን ተቀበሉ፣ እንግዳ ነገርን አትቀበሉ ይላል እግዚአብሔር ብለን ጃ ያስተሰረያል ተብሎ ሆ የተባለበት ቦታ ነው። ክቡር ጠቅላይ ሚኒስትራችን መለስ ዜናዊ ለቅሷቸውን ቪአይፒ ዋን አቶ ስዩም መስፍን እንግዲህ ሞተዋል። ለመናገር ከሳቸው ጎን ላይ ቁጭ ብለን ሁላችን አለቀስን፣ ቀበን፣ ወር ተለቀሰ። ምን አገኘን? ከዛ ተምረናል ወይ? እማይሆን ጣዖትን ባከበርንበት የእየየ ቦታ ሆነ። ከዚህም ልንማር ይገባል። ታዲያ በ98 ላይ እግዚአብሔር ከተናገረው አሳጥሬ ለኢፌዴሪ ጠቅላይ ሚኒስትር ለክቡር አቶ መለስ ዜናዊ ይልና በዚህ ውስጥ ካለው ሁለት ዋና ሀሳቦችን አነሳለሁ። የመጀመሪያው የላኩሎትን መልእክት በተመለከተ ይላል። ለዚህ ለእግዚአብሔር መልእክት መቀበሌን ለኢትዮጵያ አብያተ ክርስቲያናት ያስተላለፍኩ እኔም በመንፈስ ተረድቼ ምጥ ይዞኝ ስቃትት ሐሳቤን በቅንነት እንደ እግዚአብሔር መልእክተኛ የሚቀበለኝ ጠፍቶ ከምን እንደደረሰ ለማስታወቅ የሞከርኩ ተጨባጭ መልእክት 2 ገጽ ኮፒ ከዚህ ደብዳቤ ጋር አያይዤ የላኩ ሲሆን በተጨማሪ ከአምላኬ የመጨረሻ መልእክት ይኖረኛል ብያለሁ። በእውነት መልእክተኞች በምድራችን ላይ ብዙ አሉ። እግዚአብሔር ቢሰሙ ባይሰሙ
አንገተ ደንዳኖች ናቸው። ሂድ ነው የሚለው ደጋግሞ። እንደ እግዚአብሔር መሐሪ ቸር አምላክ የለም። እውነት ለመናገር በዚህ ጊዜ ሁሉ እንግዲህ የማስታውሰው የታላቅ አባታችን ቄስ ዶክተር ቶሎሳ በዚህ ወቅት እየገቡ እየጸለዩ ሀገራዊ የሆነ የንስሐ ፕሮግራም እያዘጋጁ ብዙ ሲታገሉ እንደነበሩ አውቃለሁ። 97 ላይ ግን ለእያንዳንዱ ኤምባሲ ስለ ሰላም ደብዳቤ እግዚአብሔር ተናግሯልና እናስታርቃለን ብዬ አሜሪካን ኤምባሲ ሄጄ ባለሁበት ካልቸራል አታቸዋ ከኔ ጋር በዛን ጊዜ ወንድም ገዛይ ነው፣ አሁን ዶክተር ገዛይ አብሬ ካልገባው ብሎ አብሮ ገብቶ ትንሽ አስታውሳለሁ። ስለ እስልምና አንስቶ ካልቸራል አታቸዋ ኦፈንድድ ሆና ሁል ጊዜ እኛ ያው የአሜሪካ መንግስት ስለሆነ እርዳታ ይሰጠናል በሚል እከሌ እንደዚህ ጎቷል እንዲህ ሆኗል በሚል የምናመጣቸው ሀሳቦች ችግር ነው የሚያመጡት። እኔ ግን እንደ መልእክተኛ መጥቻለሁኝ። God is going to make peace in Ethiopia ስላት ምን አለች? You are too late አለች። You are too late. God is not late and I'm not late. I came on the right time of Almighty God አልኳት እና በጣም ዘግይታል፣ ነገሩ አልፏል፣ በቃ ከዚህ በኋላ አይሆንም አለች። አምባሳደር ቲም ክላርክ በየሳምንቱ ነበር የሚገቡት ወደ ጠቅላይ ሚኒስትር መለስ ዜናዊ እና ለአምባሳደር ቲም ክላርክም ወስጄ ሰጥቻቸው ነበር እና በዛን ሰዓት ጋዜጦች በሙሉ አምባሳደር ቲም ክላርክ ከመለስ ዜናዊ ጋር እንዲህ ብሎ መክረዋል፣ ነገሩ እንደዚህ ነው፣ ቅንጅት እንዲህ ነው፣ በቃ ማይባል ነገር የለም። እስቲ ጋዜጦቹን ገልበጥ ገልበጥ አድርጉ፣ መጽሔቶቹ ካሉ ገልበጥ ገልበጥ አድርጉ። መጨረሻ ግን የዶክተር እርቁ ሆነ። ይሄ 87 ግርግሩ ቆመ። ኢትዮጵያ ማለፍ የሚገባትን ያንን የምጥ ጊዜ ኢትዮጵያኖች አለፉ። ዛሬ እንደውም በሁለት አቅጣጫ በሶስት አቅጣጫ ሊሆን ይችላል። የዛኔ እኮ በመላው ኢትዮጵያ ነው ሜስ የነበረው የቅንጅት ጊዜ። አሜሪካኖች እንዳሉት አልሆነ። አምባሳደር ቲም ክላርክም በምን መንገድ እንደሚሄዱ የጌታ መንፈስ ያሳየኝ ስለነበር አይ ነቨር ሃቭ ጌቭ አፕ። ግን ድንቅ የሆነው አምላኬ እንደገና በመልእክት ስልክ ጠቅላይ ሚኒስትራችን በዛን ሰዓት በጭንቅ ባሉበት ከጎናቸው እንድቆም አድርጎ ምንም እንኳ ፖለቲከኛ አይደለሁም ተጠቃሚም አይደለሁም ተጎጂ እንጂ እንዲህ አለ። የምድሪቱን የተቀደደ ነገር መስፊያ ሲንጀር ልብስ መስፊያ ከእኔ ተዘጋጅቷል። ለመንግስትህና ለሕዝብ ልቡን እንዲመልስ ንገረው ብሎኛል። ይህንን ነገርኩኝ። መቼ መንግስትና ሕዝብ ልቡን እንዲመልስ አደረጉ? ይባስ በብሔር ብሔረሰብ እንዲከፋፈል አደረጉ እንጂ ይባስ የባህል መድኃኒተኞች ማህበር ብለው አቋቁመው። እውነት ነው፣ ባህላዊ መድኃኒት ጠቃሚ ሊኖር ይችላል። ደጋሚና ደብተራ፣ ሟርተኛ፣ መተተኛ፣ ጠንቋይ ሌጋሊቲ አግኝቶ አርብና ሮብ ላይ ህዝብን እየጠነቆለ ዛሬ በሞባይል እያየን ባለንበት ጅብ እየጋለቡ ያሉ፣ ህዝብን እያዋጉ ያሉ፣ የምድሪቱ ጭንቅ ምክንያት የሆኑ ጣዖትን እንዲስፋፋ እያደረጉ ያሉ መሪ ጌታዎች ነን የሚሉ፣ መድኃኒት አዋቂዎች ነን የሚሉ፣ የምድሪቱ ነገር በእኛ እጅ ነው ያለው የሚሉ መቼ እንደዛ ሆነ? መቼ እንደነሱ ሆነ? ትጠፋለች ያሉት ሀገር አልጠፋችም። አሁንም አትጠፋም። እንደውም አንዷ ሟርተኛ ሴት ነች፣ በጣም አዋቂ ሳይንቲስት ተብላ በዚህ ፈንታሌ ላይ ያለው እሳት ምስራቅ አፍሪካ ይጠፋል አሉ። በፍጹም አይጠፋም ነው ያልኩኝ። ወደ እግዚአብሔር ጸልያለሁኝ። አስታውሳለሁ 3 ሰው እኔ ጋር የመጣችሁት የምወደው ወንድሜ እና ልጄ ሲስ በረከቴ፣ ሁለተኛው ደግሞ ነቢይ ወይንም ዶክተር አኪ፣ ሶስተኛው ወንድሜ
የነቢያት መንፈስ ያለብህ ዱ ዩ ሪመምበር? መካኒክ ነው እና ሶስታችሁ የመጣችሁ ጊዜ በጊዜያችሁ ነው የመጣችሁት። እሳት እየነደደ ነው፣ ከተማው ያልቃል ተባለ። እኔ እንደ እግዚአብሔር ሰው በኢየሱስ ስም አስቁም ያለውኝ አልኩ። ሰላም ሆነ አልሆነም። የመሬት መንቀጥቀጥ ጸልየን ሰላም ሆነ አልሆነም። የመጣው ጎርፍ ወደ እግዚአብሔር ጮኸን ሰላም ሆነ አልሆነም። እግዚአብሔር መስፊያ አለው። የምድሪቱን ቀዳዳ የሚሰፋ ነው። ግን አልሰሙም። ጠቅላይ ሚኒስትር መለስ ዜናዊ አልሰሙም። የባሰ አስፋፉ እንጂ አሁንም ስሩ ሊነቀል ይገባል። ይሄ እሳቸው በስውር ተክለው የሄዱት በ85ቱ ብሔር ብሔረሰብ ጣዖት ሆኖ ያለው የጠንቋዮች፣ የደጋሚዎች፣ የደብተራዎች ሌጋሊቲ በኢትዮጵያ ህገ መንግስት ላይም ካለ ሊቀየር ይገባል። በቀደመው ህገ መንግስት ግን ጠንቋይ፣ ሞራ ገላጭ፣ መናፍስት ጠሪ መጽሐፍ ቅዱስ ላይም የተከለከለ ነው፣ በህግም የተከለከለ ነው። አሳች አውቅልሃለሁ የሚል ይህንን እንግዲህ መንግስት ሊያስበው ይገባል። ይህንን የተሰፋው በየቦታው ቀዳዳ እንዲሆን ካደረገው አንዱ ምክንያት ይሄ ነው። በሌላ ክፍል ላይ በደንብ አስረድቷል። ሁለተኛ በምድሪቱ የአስተሳሰብ ጨለምተኝነት የሰላምና የፍቅር ጨለማን የሚገፍ የእርቅ የፍቅር አምፖሎች ከፈጣሪ ተዘጋጅቷል። ብትፈቅዱ ጊዜው አሁን ነው። እምቢ ብትሉ የነውጥ ጎርፍ ጨለማውና ትርምሱ ያይላል ይላል እግዚአብሔር። ጨለማውና ትርምሱ ማየሉ ቀረ እንዴ? እስከ ዛሬ ምድርን ያስቸገረው የዛኔ የተተከለው ስር ነው። ልክ ነው። የተወሰነ ያህል በኮሪደር ልማትም የተነሳ አንደኛ መንገድ ላይ የተቀመጠ የጨለማ መታሰቢያዎች በግ የተቀበረበት፣ ፍየል የተቀበረበት፣ ዶሮ የተቀበረበት፣ ውሻ የተቀበረበት፣ ፈረስ የተቀበረበት አደባባዮችና ህንፃዎች ፈርሰዋል። ዋሻዎች ፈርሰዋል። ያልፈረሰ አሁንም አለ። ስለዚህ እምቢ ብትሉ የነውጥ ጎርፍ ይቀጥላል። መልካም ፈቃዱ ቢሆን በአካል ቀርቤ እንዳነጋግረው ዘንድ ቢፈቅዱልኝ ቀድሞ እግዚአብሔር የተናገረው እውነት መሆኑን ያገናዝቡ። በዚህ አጋጣሚ በጣም ይገርማቸዋል፣ አቀርበዋለሁ። ከዚህ መልእክት ጋር አብያተ ክርስቲያናትና ቅዱሳን በ97 ስተው ሁሉም ወደ ቅንጅት ገብተው ነበር። በዛን ጊዜ እግዚአብሔር ተናግሯል። አሁን በሕይወት የሉም እንጂ ቄስ አለሙ እሸቴ የኢትዮጵያ ሙሉ ወንጌል በሁለት ተከፍላ በነበረ ጊዜ እግዚአብሔር አንድ ሊያደርግ ሁለት ሰፌዶች ተሰፉ አንድ ላይ እኔ አንድ አድርጌያለሁኝ ብሎ የላከኝን በ15 ቀን ከዚህ መልእክት በኋላ ነው አንድ የሆኑት። መካነ ኢየሱስ ላይ ዞር ያለውን ቄስ ተፋ በሕይወት አሉ። እሺ ብለው ነበር ለእርቅ። በሁለት ግን የዛኔ የጀመረው እሳት ነው። አማራና ኦሮሞ በሚል በቤተ ክርስቲያን ነው የጀመረው። እግዚአብሔር አሁንም ቤተ ክርስቲያንን ይመልስ። በቤተ ክርስቲያን ላይ ያለ ዘረኝነት ያቁም። እግዚአብሔር በአብ በወልድ በመንፈስ ቅዱስ አንድነት የሚያምኑትን ሁሉ አንድ ሊያደርግ አውጇል። you will see። ታዲያ ወገኖቼ እንዲህ ብሏል እግዚአብሔር አምላክ ለጠቅላይ ሚኒስትር መለስ በዛን ጊዜ እንዲህ አለ። ተጨማሪ 5 ዓመታት አሉ። ብትታዘዝ የነገርኩህን ብትፈጽም ቃሌ ላይሻር የመንግስትህን ዕድሜ 30 ዓመት ላደርግ ላትዋረድ በእጄ ከለላ ሊሆንልህ አምላክህ የታመንኩ ነኝ። የነቢያቶችን የእውነት ቃል ቸል አትበል። ጣዖትን አፍርስ፣ አትተባበር አለው። ይኸው ፖስት አደርግላችኋለሁ። ጣዖትን ምን አድርግ? አፍርስ፣ አትተባበር። ዕድሜህ ይቀጥላል።
ዕድሜ ጨምርልሃለሁ። ቁጥር 4 ብዙዎች የተቃወሙ ተመልሰው በይቅርታ በእግር ስር ይወድቃሉ። አሜሪካ የምር አትጣላህም። ነገሩ ፖለቲካ ነው። አትፍራ፣ አትደንግጥ። ቅንነትን፣ እውነትን፣ እግዚአብሔርን መፍራትን አስቀድም። ነገር ይገለበጣል። እንግዲህ በዛን ጊዜ የነበረው ተቃውሞ እግዚአብሔር አምላክ ገልብጦት እንደገና ምን አለው? ኢሳይያስ 51 ቁጥር 44 ባቢሎን ውስጥ ቤልን እቀጣለሁ፣ የዋጠውንም ከአፉ አስተፋለሁ። አሕዛብም ከዚያ ወዲያ ወደ እርሱ አይሰበሰቡም። የባቢሎን ቅጥር ይወድቃል። መጪውን የስልጣን ቦታ የማስዘው በእኔ ከታመኑ ልጆቼ ነው ብሎ አስጠነቀቀው። ሰማችሁኝ? መጪውን የስልጣን ቦታ የማስዘው በእኔ ከታመኑ ልጆቼ ነው። ቅንጅትን በተመለከተ ይህንን አየው። የመጨረሻ በዛኛው 2 ቪዲዮቼ ስለ ቅንጅት ስለ እያንዳንዱ ውስን ነገሮች የተጻፉበትን አስቀምጫለሁ። በንግግርም ለማስቀመጥ ሞክሬያለሁ። ቅንጅትን በተመለከተ በራእይ ይህንን አየው። የጭቃ ከበሮ ወድቆ ተሰባብሮ ድምፅ አልባ ሆኖ ኮር 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 ስል ቅንጅት መጨረሻ ይህ ነው አለኝ ጌታ። እንግዲህ ምን አለ እግዚአብሔር አምላክ? በድሃ በእውነት የሚፈርድ ንጉሥ ዙፋኑ ለዘላለም ይሆናል። ምሳሌ 29:14 በድሃ ምን በቅንነት የሚፈርድ መንግስት ዕድሜው ምን ይሆናል? ይረዝማል። ምሳሌ 29:14 እንግዲህ ሁሌም እግዚአብሔር አምላክ ያስጠነቅቃል። በዓለም አቀፍ ውድድሮች መለከት እንድነፋ ያደረገው እግዚአብሔር። በሚቀጥሉ ቪዲዮዎች ያሳያለሁ። አበባ ተሸክሜ በዓለም ሪከርድ እንዲኖረኝ ያደረገው እግዚአብሔር ነው። ኢትዮጵያ ታብባለች ብሎ አዲስ አበባ አላበበችም። ኢትዮጵያ አሁን እያበበች አልመጣችም። ሌላስ? አስጠንቅቅልኝ ሕዝቤ ነኝ። 2 ነገር አለው። መጥሪያ፣ መቀስቀሻ፣ ምስራች፣ ማስጠንቀቂያም ጭምራለሁ። ስለ መለከት በደንብ አንብቡት። ስለዚህ አሁንም ወደ ሰላም እንመለስ፣ እግዚአብሔርን እንስማ፣ ከትናንትናው እንማር እያልኩ ነው ይህን እያቀረብኩ ያለሁት እንጂ በወደቁ ላይ ለመፍረድ አይደለም፣ በሞተው ላይ ለመፎከር አይደለም። ጊዜና ሁኔታ በቃ ካለ ጋር ዋጋህን አግኝተሃል ብዬ ሊጨፍር አይደለም። ዛሬም ለኤርትራ ቢሆን ለሰሜኑ ሕዝብ ለኢትዮጵያ ብሔር ብሔረሰቦች ጦርነት አያዋጣም። ጣዖቶቻችንን አፍርሰን ወደ እግዚአብሔር እንመለስ። እግዚአብሔር መርጦ የሰጠንን በአግባቡ ተቀብለ በውይይት በንግግር በምክክር ወደ እግዚአብሔርና ወደ ሕዝቡ መመለስ ይሆንልን። አመሰግናለሁ። በዚህ አጋጣሚ ዛሬ እውነት ለሀገሬና ለሕዝቤ መልካምን እመኛለሁ። ከዚህን ቀን ጀምረ አውጅ ብሎኛል እግዚአብሔር። ኦ ሃሌሉያ! የፍቅር አምላክ ነው። የምህረት አምላክ ነው። ጦርን ይሽራል፣ ቀስትን ይሰብራል። በኢየሱስ ክርስቶስ ስም በየአቅጣጫው ያለ በተለይ በሩቅ ምስራቅ በእስራኤልና በጋዛ በፍልስጤም በኢራን በኢራቅ በአረቡ ሀገር በአሜሪካ በአውሮፓና በመላው ዓለም ላይ ባሉ ሀያላን መካከል ይህ 3ኛ ዓለም ጦርነት አይደለም ብሎኛል ጌታ። ግን የዛሬ 20 ዓመት
በድብቅ መሳሪያ ሲያመርቱ መሳሪያ እንቀንስ እያሉ በእባብ መልክ ሁሉ መሳሪያ ሰርተዋል። ወገኖች አይታችኋል። የአመፀኞችን የራስ ፀጉር ይዤ አናታቸውን እፈነካክታለሁ ያለው ሲፈነካክት አይተናል። የሟቹን ሟት ግን እግዚአብሔር አይወድም። በኢየሱስ ክርስቶስ ስም Jesus is Lord and Savior. Jesus is the only way to the heaven. Jesus is the way. Jesus is the truth. Jesus is life. Jesus is the only Son of God, sacrificing himself for all human beings sin. Meet Jesus to have eternal life. In the name of Jesus, I proclaim, stop fighting each other in the name of Jesus. በኢየሱስ ስም በእጆች ሥራ ላይ ሾምክ ተብሎ ተጽፏል። እባብና ግንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ተሰጥቷቸዋል ተብሎ ተጽፏል። ጦርነቱን በኢየሱስ ስም በየአቅጣጫው አስቆምኩኝ። በጌታ በኢየሱስ ስም ትንሣኤ ይሁንልን። አመሰግናለሁ። ለዚህ እውነት መታሰቢያ እንዲሆን መልካም ሽቶን በምድሬ ላይ ረጫለሁ፣ በራሴ ላይ የፍቅር ሽቶ ይሁንልን። የፍቅር ሽቶ ይሁንልን። የፍቅር ሽቶ ይሁንልን። የፍቅር ሽቶ ይሁንልን። የፍቅር ይሁንልን። ሌላ ምንለው የለም። እውነት የፍቅር ሽቶ በምድራችን ላይ፣ የፍቅር ሽቶ በምድራችን ላይ፣ የፍቅር ሽቶ በምድራችን ላይ በኢየሱስ ስም ፍቅር ይሽተተን። ፍቅር ለሰው ልጆች ይሽተተን። የአዳም ዘርነና ፍቅር ይሽተተን በጌታ በኢየሱስ ስም። ትዕቢት ነውና የሰው ልጆችን ለዚህ እያበቃ ያለ የትዕቢት መንፈስ ደግሞ የዲያብሎስ መንፈስ፣ የሉሲፈር መንፈስ በኢየሱስ ስም ታስሮ ወደ ጥልቅ ሲኦል ይግባ በጌታ በኢየሱስ ስም። አመሰግናለሁ። ሼር፣ ሰብስክራይብ ዲዩት አድርጉ።